አንድ ጊዜ አንድ ትንሽ እና ደስ የሚል እርሻ ውስጥ አንዲት ትንሽ ቀይ ዶሮ ትኖር ነበር። ዶሮዋ ደማቅ ቀይ ክንፎች ነበሯት እና ሁል ጊዜ በደስታ ትኖር ነበር። አንድ ቀን ጠዋት ፀሐይ ሲያበራ ዶሮዋ በእርሻው ውስጥ ምግብ እየፈለገች ነበር። በድንገት መሬቱ ላይ የስንዴ ዘሮች አገኘች እና ምን አለች? እነዚህ በጣም ጥሩ ዘሮች ናቸው ብላ በጣም ተደሰተች። ከዛም እኔ ተክላቸዋለሁ፣ ከዛም ደግሞ ዳቦ ሰራባቸዋለሁ አለች። ከዛም በኋላ ወደ ጓደኞቿ እየሮጠች ሄደች። እናም በእርሻ ውስጥ እነዚህ ጓደኞቿ ነበሩ። ሰነፉ ውሻ፣ እንቅልፋሙ ድመትና ጩኸታሙ ዳክዬ ነበሩ። ዶሮዋ እንዲህ ስትል ጠየቀቻቸው። ይህን ዘር ለመትከል ማን ይረዳኛል አለቻቸው። እኔ አይደለሁም አለ ውሻው። ድመቷም እኔ አይደለሁም አለች። ከእንደገና ዳክዬዋ እኔ አይደለሁም አለቻት። ከዛ ዶሮዋ እንዲህ አለች፣ እንግዲያውስ እኔ ራሴ ያደርገዋለሁ አለችና ዶሮዋ መሬቱን ቆፈረች፣ ዘሮቹን ተከለች። እናም ውሃ አጠጣቻቸው። ቀናት አለፉ። ፀሐይ በራ፣ ዝናብ ዘነበ። በትንሽ ጊዜ ስንዴው እድገት ጀመረ። በመጨረሻው ረጅምና ወርቃማ የሆነ ሆነ። ከዚያም ዶሮዋ እንደገና ጠየቀቻቸው፣ ስንዴውን ለመቁረጥ ማን ይረዳኛል አለቻቸው። ከዛም ውሻው እኔ አይደለሁም አለ። ድመቷም እኔ አይደለሁም። ከዛ ዳክዬዋ እኔ አይደለሁም አለች። እንግዲያውስ እኔ ራሴ አደርገዋለሁ አለችና ዶሮዋ ስንዴውን ብቻዋን ማጨድ ጀመረች። ከዚያ ዶሮዋ እንዲህ አለች፣ ዱቄት ለመስራት ማን ይረዳኛል አለቻቸው። አሁንም በድጋሚ ውሻውም ድመቷም ዳክዬዋም እኛ አይደለንም ብለው እምቢ አሏት። ከዛ አሁንም እኔ ራሴ አደርገዋለሁ ብላ ዶሮዋ ዳቦዋን ለመጋገር ዱቄቷን አዘጋጀች። ከዛም አሁንም ተስፋ አልቆረጠችም። ድጋሚ ዳቦ ለመጋገር ማን ይረዳኛል ብላ ጠየቀቻቸው። አሁንም ግን ተመሳሳይ መልስ ነበር ይሰጧት። እንግዲያውስ እኔ ራሴ አደርገዋለሁ አለችና ከትንሽ ጊዜ በኋላ የተጋገረ ሞቅ ያለ የዳቦ ሽታ እርሻውን ሞላው። እናም ዶሮዋ ዳቦውን በጠረጴዛው ላይ አስቀመጠችው። ያን ጊዜ ውሻው፣ ድመቷ እና ዳክዬዎቹ በፍጥነት መጡ እና ምን አሉ? ይህን ትኩስ ዳቦ እንበላለን አሉ። ነገር ግን ዶሮዋ እንዲህ አለቻቸው፣ አይ ዘሩን ለመትከል አልረዳችሁኝም፣ ስንዴውንም ለመቁረጥ አልረዳችሁኝም፣ ዳቦውንም ለመጋገር አልረዳችሁኝም። ስለዚህ ዳቦውን እኔ ብቻ በለዋለሁ አለ ትንሿ ዶሮ። እናም ያን ጣፋጭ ዳቦ ብቻዋን በደስታ አበላች። ውሻው፣ ድመቷና ዳክዬው ግን ትምህርታቸውን ተማሩ። ሽልማት ለማግኘት መጀመሪያ መስራት አለብን።